እንደዚህ ፊቴ እንደዚህ የሚያምሩ እንደዚህ ሸብረቅረቅ የምለው በልቼ ጠጥቼ እንዳይመስላችሁ የሆነ ወፍራም ምግብ አይደለም። ኢየሱስን በልቼ ነው ውስጤ እሱ ገብቶ ነው እንደዚህ ፊቴ የሚያምረው እንደዚህ ብርቅርቅርቅ የሚለው ፊቴ ምንም ተቀብቶ አይደለም። ምንም የለውም ወላ ሜካፕ ወላ ምን የለውም። ኢየሱስ ገብቶ ነው በልቤ ደስታ ልቤ ላይ አፍሶ ነው። ደስታዬን ሞልቶት ነው። ሰላሜን ሞልቶት ነው። እረፍቴን ሞልቶት ነው። ኢየሱስን ያገኘው ለታ ደስ ያልኩ ደስታዬ ወይኔ ሐሴት ማለት ለካ በክርስቶስ ኢየሱስ ውስጥ ያለው ደስታ ማለት እኮ ነው። ለካ ሁሌ ያቺ ቀን ሐሴት አደርጋለሁ። ያቺ ቀን ኢየሱስ እኔን ያገኘኝ ቀን አገኘው አልልም። ምክንያቱም እኔ እየሸሸው እያመለጥኩበት እሱ ነው ያገኘኝ። በቃ መጨረሻ ውሳኔ ላይ ጠላት ሁሉ ነገር ጨርሶ የመጨረሻ ጉርጋዱን አዘጋጅቶ የመጨረሻ በቃ ልቀብረኝ ሲል በቃ አሁንማ ልጄን በቃ ማዳን አለብኝ ብሎ መቶን ቅፍ ያለኝ ያቀፈኝ ሰላም እንዳይመስላችሁ። ወይኔ ጉዴ መቶን ያቀፈኝ በቃ መጨረሻ ጉርጋዱስ አዘጋጅቶ ጠላት ልከተኝ ሲል በቃ የመጨረሻ ውሳኔውን ጨርሶ ፈጽሞት ማተብ አድርጎ ጠላት በቃ ከእንግዲህ በቃ የሞትን አዋጅ አወጆ ከጨረሰ በኋላ እንጨቱን ሰርቶ ልሰቅለኝ ከጨረሰ በኋላ አባቴ ኢየሱስ መጣና ራሱን ሰቀለው። እኔን ቅፍ አድርጎኝ ወደ ህይወት ወሰደኝ። አቤት የኔ ጌታ ይሄ ደስታ ይግባባችሁ። ይሄ መንፈስ ይገባባችሁ። ይሄ ሐሴት ይገባባችሁ። በኢየሱስም ኢየሱስን ያላወቃችሁ ኢየሱስን ማወቅ ይሁንላችሁ። ኢየሱስን ያልተቀበላችሁ ኢየሱስን መቀበል ይሁንላችሁ። እውነት ከኢየሱስ የሚገኝ ሰላም፣ ከኢየሱስ የሚገኝ ደስታ በልተን ጣተን አንደሰትም። ጥሩ ልብስ ለብሰን አንደሰትም። ብር፣ ሀብት፣ ወርቅ፣ ዳይመንድ ስላለ አንደሰትም። እያየናቸው አይደል እንደ ወርቅ ያላቸው፣ ፎቅ ያላቸው፣ ቤት ያላቸው፣ መኪና ያላቸው መኪና ገዝቶ ሌላ መኪና ለመጨመር ነው የሚሮጡት። ቤት ገዝቶ ሌላ ቤት ለመግዛት ነው የሚሮጡት። ልቤ ራሱ እንዴት እንደምደሰት ልነግራቸው አልችልም። በቃ ያቺ ቀን ሁሌ ትዝ ስትለኝ በቃ ሐሴት ነው የሚያደርገው። እኔ ኢየሱስ እኔን ያገኘኝ ቀን ወይኔ ጌታ ሆይ ስም ይባረክ። ጌታ ሆይ ስም ይባረክ። ስለወደድከኝ አመሰግናለሁ አባቴ። ስም ብሩክ ይሁን ለዘላለም። አመሰግናለሁ።